ያሳዝኑ። ይህ የአምባሳደር ዲና ሙፍቲ ቲክቶክ አካውንት ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ ሁላችሁም ማለት ነው ዜጎች፣ የውጭ ሀገር ወዳጆቻችን በዚህ መስመር ስለ ሀገር ጉዳይ ስለምናወራ የጋራ ጉዳይ ስለምናወራ ፎሎ አድርጉኝ። በጣም አመሰግናችኋለሁ። በጣም አመሰግናለሁ። ድገምልኝ ስላሉኝ ነው። ድገምልኝ ዘመዴ ድገምልኝ ብለዋል። የቀጠሮ ጌሙ መቼ እንደሆነ አላውቅም። ወይ ከጃኒ ጋር ወይ ከጂኒ ጋር ጂኒ ሰይጣን ነው። ከጃኒ ጋር ወይ ከቤታዮ ጋር ምናምን ነው ያሉት እና ወይ ደግሞ ከሱልጣን ነው ማን ነው የሚባል ልጅ አለ። እሱም ጥሩ ይጫወታል እና የቀጠሮ ጌም ይኖራቸዋል። ከዛ ፊት ደግሜ እናገራለሁ። እንትን ዮኒ ማኛም ጥሪ አቅርቧል። የፓርላማ አባላት ወደኛ ቀርባችሁ የብልጽግና የፓርላማ አባላት ነው ብሏቸዋል። እና በእውነት ድገምላቸው በነፃ ነው። እኔ 5 ሳንቲም ደግሞ በዚህ ክሰሱኝ አሏችሁ። ብልጽግና ከፍሎት ነው ብልጽግና ሰጥቶት ነው ክሰሱኝ አሏችሁ። ትልቅ ሰው የማይከበርበት ሀገር እኚህ ትልቅ ሰው እንትን ብለው በመጡበት ጊዜ ገንዘብ ተቀብሎ ነው መቼም እዳ እንትን ብሎ እኔ ማስታወቂያ ሀገር ጉዳይ ነው ያሉ። እስቲ እንስማቸው። ይህ የአምባሳደር ዲና ሙፍቲ ቲክቶክ አካውንት ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ ሁላችሁም ማለት ነው ዜጎች፣ የውጭ ሀገር ወዳጆቻችን በዚህ መስመር ስለ ሀገር ጉዳይ ስለምናወራ የጋራ ጉዳይ ስለምናወራ ፎሎ አድርጉኝ። በጣም አመሰግናችኋለሁ። በጣም አመሰግናለሁ ብለዋል። እና እንግዲህ አሁን ታብታብ ሊሉ ነው። እኔም እስቲ እዚህ ያላችሁ ታብታብ አድርጉ። የኔን አንድ ጊዜ ኮፒ ሊንክ ሼር ታች ኮፒ ሊንክ ሼር አድርጉት። እና አምባሳደር እንደዚህ ማለት ይጠበቅቦታል። ታብታብ ማለት እንደዚህ ነው። እኔም በግድ ነው የለመድኩት። ታብ ይላሉ፣ እንደዚህ ይላሉ። ከዛ ደግሞ እታች እዚህ ቀስታለች እና ኮፒ ሊንክ ሼር ምናምን ይላሉ ማለት ነው። እና እንደገና ኮፍያ አለ፣ ኮፍያ ይሰጣሉ። ዋጋውን አላውቅም። ኮፍያ አለ። እንደገና አበባ የሚሰጡ አሉ። እንደገና ደግሞ የሆነ እንትን እዚህ ጋር በቀደም ማስቲካ ሲያደርጉባችሁ ነው። በዚህ ጋር እንደዚህ የሚነፋ እንትን እንድትሉት እንድትለማመዱት ነው። እና ኮመንት ደግሞ አትዝጉ። ሊሰድቧችሁ ይችላሉ፣ ምን ይችላሉ፣ ግን እሱ መልመድ መቻል አለባችሁ። እና አብይ መቼ እንደሚመጣ ንገሩን። አብይም ታብታብ ማለት መልመድ አለባችሁ። ዘመኑ የሰጠው ስለሆነ እንደዛ ታደርጋላችሁ። እኔ መቼም በጣም ደግ ነኝ። ይኸው እያስተዋወቅኩላችሁ ነው። እንትን ሲኖራችሁም ትነግሩኛላችሁ። እኔም ገብቼ አያቸዋለሁ፣ አበረታታቸዋለሁ። እንደዛ ነው እንግዲህ ምን ይደረግ። ቲክቶካም መንግስት ቲክቶካም በቴሌቪዥን ይዘህ በሚሊዮን ብር ሬዲዮ ይዘህ ጋዜጣ ይዘህ ሀገር ይዘህ የሀገር በጀት ይዘህ ያልቻልክ አሁን እኛን መጥቶ አሁን እዚህ እንትን መጋፋት ምን ይባላል? በእውነት ይሁን ይበቃናል፣ ለሁላችን ይበቃል። አበባ ጣል አድርጉ እስቲ እናንተ እዚህ ያላችሁ ቲክቶክ ላይ አበባ አድርጉ። እዚህ ጋር አበባ እስቲ ኮፍያ ጋሽ ዲና እያዩ ዋጋ አለው። በዶላር ነው። እኔ እንኳን በዩሮ ነው የሚከፈለኝ። እዚህ የሚሰጡት ሰዎች ብዙዎች የሚተዳደሩት በዚህ ነው። እና እስቲ ኮፍያ እዚህ ጋር ይሄ የሆነ አሻንጉሊት ነው፣ ምን እንደሆነ አላውቅም። ያው እንደዚህ ኮፍያ ያይዛሉ። ከቻሉ አንዳንድ ቀን ደግሞ እንደዚህ አድርገው ጋሽ ዲና ሙፍቲ እንደዚህ ጭራ ይዘው ይቀመጡ። እንደዚህ ጭራ ይዘው ሲቀመጡ ኮፍያ ይመጣል። አሁን እንደዚህ ኮፍያ ሲመጣ ባላባት ይመስላሉ ማለት ነው በእውነት። እና ሰው የማይሰጥ ከሆነ እናንተ ጋር ችግር የለም። ኤምባሲዎች እዚህ በውጭ ሀገር ያሉ ኤምባሲዎች በእንግሊዝ በአሜሪካ በምናምን በጀት በጅተው አንድ አንበሳ $500 ነው። ግማሹን ቲክቶክ ይወስደዋል፣ ግማሹ ወደ እርሶ ይገባል። ያው የኮሪደር ልማት ይሰሩበታል። የላቦትም ውጤት ነው። እና እነዚህ ኤምባሲዎቹ መስጠት ይችላሉ። እንደገና ኢንቨስተሮችን ማስገደድ ይችላሉ ወደ ኢትዮጵያ የሚገቡት። ወይም ደግሞ አገር ቤት የሚገቡ ሰዎች የቪዛ አገልግሎት ላይ ጭማሪ አድርገው ያ እየተገዛ እርሶ በመጡ ቁጥር እንትን ጊፍት መኖር አለበት። ዝም ብሎ ጥሩ ስላልሆነ ማለት ነው። ይሄ ለእርሶ የምነግሮት ነገር ነው።
መዝጊያውን እናድርግና እንለያይ አለም ብለዋል ሰዎች። እናንተማ እኔ ስጮህ ባድር ደስታችሁን አትችሉትም። ቴክኒሽያን ምን ሆኖ ነው ሰው የሚሰድበኝ የጠፋው? ኧረ ተው፣ ትክክል አይደለም። ደሞዜ ነው እሱን እየነገራችሁኝ። ሌላው ጎጃም እንገባለን። ሁለቱን እንትን ታመጣልኛለህ። ጎጃሞች አሁን ማስተካክሉ። ጎጃሞች አስረስ ማዕሬ እረፍ እነግርሃለሁ። በቃ እስከ መጨረሻው ነው የምነግርህ። አፋብሃ የራሱ አርማ አለው። አፋብሃ የራሱ መፈክር አለው። ስለዚህ ጎጃሞች ሲጽፉት ተመልከቱ። አስረስ ማረ ሲጽፈው ታች ምን ይላል? ሳብ አድርግልኝ። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ በጎጃምን መፈክር ነው የሚያመጣው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። እሱን እዛው በአማራ ፋኖ በጎጃም ወይስ ገዝታችሁታል? ድርጅቱን ገዝታችሁታል? ሌባ። ህግ አክብር፣ ስርዓት አክብር። ልትጡት እንደሆነ ያስታውቃል፣ ልትበሉት እንደሆነ ያስታውቃል። የአማራ ፋኖ ብሔራዊ ኃይል የወሎ ቤተ አማራ መፈክር አያስፈልገውም። የጎንደር መፈክር አያስፈልገውም። የሸዋ መፈክር አያስፈልገውም። የጎጃም መፈክር አያስፈልገውም። እንቀጥላለን። የአማራ ፋኖ ብሔራዊ ኃይል መፈክሩን ተመልከቱ። ምንድን ነው የሚለው? ናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል መፈክር ይሄ ነው። ያኛው የጎጃም ነው። በአማራ ፋኖ ብሔራዊ ኃይል ማህተም የጎጃም መፈክር አይሰራም። ስርዓት አክብር፣ ህግ አክብር። በኢህአዲግ መፈክር፣ በህወሓት መፈክር የብአዴን አይሰራም።